ያዕቆብ ማንን ነው የታገለው? እግዚአብሔርን ወይስ መልአክን? ኦሪት ዘፍጥረት ምዕራፍ 32 ይህንን ታሪክ ይዞልን ይገኛል። ያዕቆብ ወንድሙ ኤሳውን ለማግኘት በጣም ፈርቶ እንደነበርና ከ20 ዓመታት በኋላ ሲያገኘው ምን ሊያደርገው እንደሚችል በመገመት በጣም ጸሎት ሲያደርስ እንደነበር እንመለከታለን። ከዚህ በኋላ ንብረቱንና ሚስቶቹን ሁሉንም ልጆቹን ጨምሮ የያቦቅን ወንዝ ካሻገራቸው በኋላ እሱ ብቻውን አደረ። እንግዲህ በዚህ ሌሊት አንድ ሰው ሲታገለው እንዳደረ መጽሐፍ ቅዱስ ይነግረናል። ይህ ሰው እግዚአብሔር ነው ወይም ደግሞ መልአክ ነው የሚሉ ሰዎች አሉ። መልአክ ነው የሚሉ ሰዎች መልአክ በሰው አምሳል ተገልጦለት ነው ሲታገለው ያደረው የሚሉ አሉ። እንዲሁም ደግሞ አይ እግዚአብሔር ነው ምክንያቱም ከእግዚአብሔርና ከሰው ጋር ታግላ አሸንፈሃልና ስም እስራኤል ይባል ብሎ ስሙን ጭምር ወደ እስራኤል ቀይሮለት የሄደው እግዚአብሔር ራሱ ነው። ያዕቆብ ራሱ እግዚአብሔርን አየሁት ብሎ ተናግሯልና የታገለው እግዚአብሔር ነው ብሎ የሚናገሩ ሰዎች አሉ። ይህንን አባቶቻችን ትርጓሜም ሰጥተውታል። ምሳሌነቱም ለምን እንደሆነ እንመለከታለን። እግዚአብሔር በደካማ ሰው ተገልጦ ያዕቆብ አሸንፎታል። ያዕቆብ ካሸነፈውም በኋላ ግን ተነስቶ ያዕቆብን ባርኮት ሄዷል። ይህ የሚያመለክተው ክርስቶስን ነው ብለው ደግሞ ተርጉመውልናል። ምክንያቱም እግዚአብሔር የሚሸነፍ አምላክ አይደለም። ነገር ግን በደካማ ሰው ተገልጦ ያዕቆብ እንዳሸነፈው ሁሉ ክርስቶስን የሰው ልጆች ይዘው ደብድበው ገርፈው እንደሰቀሉትና ነገር ግን ተነስቶ ለሰው ልጆችን ድህነት ሰጥቶ እንዳረገ ያንን ነገር ሊያመለክተው ስለፈለገ ነው ለያዕቆብ ብሎ የተረጉሙት ሰዎች አሉ። እንዲሁም ደግሞ ስሙን እስራኤል ያለውም በዚሁ ምዕራፍ ላይ ነው።